ምክንያቱም እኔ በጣም ብዙ የሪል ስቴት ሴልስ ካምፓኒዎች ላይ ዙራችሁ መመልከትም ትችላላችሁ። የሚሰጧችሁ ዴድላይን አለ። ምናልባት ለሁለት ወራቶች ብቻ እናንተ እንዲታገሷችሁ ሊያቆያችሁ የሚችሉት ማለት ነው። በዛ 2 ወይ 3 ወራቶች ውስጥ እናንተ መሸጥ ባትችሉ እንኳን አትሊስት እንኳን ጀስት ፖቴንሻል የሆነ ከስተመር የማምጣት የማትችሉ ከሆነ ቶታሊ ከዛ ድርጅት ትባረራላችሁ ማለት ነው። ያም ደግሞ የሚሆንበት ምክንያት ምን መሰላችሁ? ምክንያቱም እነሱ ጀስት እናንተን የሚያቆዩዋችሁ በራሳችሁ ደሞዝ ነው። ያ ማለት ደግሞ በራሳችሁ ስራ ማለት ነው። እናንተን የሚያቆያችሁ በራሳችሁ ስራ እስከሆነ ድረስ እናንተ እንግዲህ ለራሳችሁ የሚሆን ነገር በራሳችሁ አድ ማድረግ የማትችሉ ከሆነ ቶታሊ ከዛ ድርጅት እንግዲህ የመባረር አጋጣሚዎችን ሊያጋጥሟችሁ ይችላል ማለት ነው። እንግዲህ ባዘጋጀንላችሁ ነፃ የሆነ የስራ እንዲሁም ደግሞ የስልጠና እድሉ ላይ መሳተፍ የቻሉት እስካሁን ድረስ 7 ልጆች ብቻ ናቸው። አብዛኞቻችሁ ደግሞ በዚህ እድል ትጠቀሙበታላችሁ ብዬ አስባለሁ። አሁንም ቢሆን እንግዲህ የተወሰኑ ቦታዎች ስላሉ እናንተ በዚህ እድል መጠቀም የምትፈልጉ ሰዎች በአጠቃላይ በቢኤች ትሬዲንግ እንግዲህ የከፈትንላችሁ የቴሌግራም ቻናል አለ። በዛ ቴሌግራም ቻናል ላይ ራሳችሁን አድ በማድረግ የዚህን የነፃ የስልጠናና ደግሞ የስራ እድሉን መሳተፍ ትችላላችሁ።